እግዚአብሔር ለዚህ ሰው ያጎደለበት አንዳች ነገር እንደሌለ ለማሳየት በጉባኤ ተደርጓል ወይም ደግሞ በጉባኤ ተገልጧል ማለት ነው። ምክንያቱም ይህ ሰው በኋለኛው ዘመን ክርስቶስ በሚሰቀልበት ሰዓት በክርስቶስ ላይ በሐሰት ከመሰከሩ ምስክሮች መካከል አንዱ ነው። ግን ደግሞ እግዚአብሔር በግልጥ በሰው መካከል ያዳነው ሰው እና ስላዳነው ስለ እግዚአብሔር እንዲያድነው ይፈልጋል። ግን ደግሞ ስላዳነው ስለ እግዚአብሔር ወይም ስለሚያድነው ስለ እግዚአብሔር ምንም እውቅና የሌለው ሰው ነው። ለዚህም ነው እንደውም አይታችሁ ከሆነ እንደው መዳን ትፈልጋለህ ተብሎ ሲጠየቅ ምንድነው ያለው? ሰው የለኝም ነው ያለው። አሁን እዛ ቦታ በእውነት ሰው ነው የሚያስፈልገው? አሁን እዛ ቦታ የመጣው ሰው እንዲያድነው ሰው እንዲረዳው ፈልጎ ነው? እግዚአብሔር እንዲረዳው አይደለም እንደ የመጣው? ግን እግዚአብሔርን ተስፋ የሚያደርግ ሰው አልነበረም ይሄ ሰው ማለት ነው። እና የዘገየበት አንዱ ምክንያት እግዚአብሔርን ተስፋ የማያደርግ ሰው ስለነበረ ነው። ሰው ነው ተስፋ የሚያደርግ የነበረው እንጂ ሲጠብቅ የነበረው እግዚአብሔርን አልነበረም ማለት ነው እንጂ እግዚአብሔርን ተስፋ ቢያደርግ እግዚአብሔርን ቢጠብቅ ኖሮ በመጀመሪያም አንድ ሰው አስነስቶ ባዳነው ነበር። እግዚአብሔር እኮ ምክንያት ይፈልጋል። ነማንን ሲያድነው አንዲት እስራኤላዊት ብላቴና በሰራተኝነት ተቀጥራ ሶሪያ ድረስ ሂዳ እሷ ዜናውን ነግራው ከዛ እሱ ከሶሪያ ወደ ሰማሪያ መጥቶ የእግዚአብሔር ነብይ ቤቱ ወዴት ነው ብሎ እሱን አገኝቶ ከሱ ጋር ተጫውቶ አይደል እንዴ ከለምጾ የነሳው? እግዚአብሔር እኮ ምክንያት ይፈልጋል ሰዎችን ሊያድናቸው ሲፈልግ ማለት ነው። ይሄ ሰው ፍጹም እምነት አልነበረውም፣ የጎደለ እምነት ነው የነበረው። ምክንያቱም ሰው ቢኖረኝ እኮ እድናለሁ ብሎ ይመካ ያምን የነበረ ሰው ነው። በሰው አትመኩ ክርስቲያኖች። ሰው ቢኖረኝ እኮ ስራ አገኝ ነበር፣ ሰው ቢኖረኝ እኮ ሀብታም ሆን ነበር፣ ሰው ቢኖረኝ እኮ እዚህ ወድቄ አልቀርም አትበሉ በፍጹም። በእውነት ምናልባትም እግዚአብሔር እዚህ ቦታ እንድትቆዩ ያደረገበት እምነታችሁ ፍጹም እስኪሆን ድረስ ሊሆን ይችላል እና በእግዚአብሔር እስክትመኩ ድረስ ሊሆን ይችላል። እግዚአብሔር ይችላል ያደርግልኛል ብለን እስክናምነው ድረስ እግዚአብሔር ይሆናል ያዘገየን ምናልባት ምን እናውቃለን። ስለዚህ በእግዚአብሔር መኑ ክርስቲያኖች። እውነት ለመናገር ገንዘብ የሚያበድራችሁ ሰው ስለሌለ ንግዳችሁ ይከስርባችሁ። እውነት ለመናገር አሁን ያላችሁበት ቦታ ላይ የሆናችሁት ባለስልጣን ዘመድ ስለሌላችሁ ነው። አሁን የምትኖሩትን ኑሮ እየኖራችሁ ያላችሁት ሰዎች ስላልተገነዘቧችሁ፣ ሰዎች ስላልረዷችሁ ነው። እግዚአብሔር ፈቅዶ አይደለም እዚህ ቦታ ላይ የኖርነው የምንኖረው እግዚአብሔር ስለፈቀደ ነው ብለን መች ነው የምናምነው ክርስቲያኖች? ይሄ ሰው እንደዚህ እስኪል ድረስ ነበር እግዚአብሔር የተወው ማለት ነው። በቃ ትቶታል። ለምን? የሚጠብቀው እግዚአብሔርን ሳይሆን ሰው። ማንን ነው የምትጠብቁ ክርስቲያኖች? በጸሎታችሁ ውስጥ ማንን ነው ተስፋ የምታደርጉት? ማን እንዲራራችሁ፣ ማን ምጽዋት እንዲሰጣችሁ፣ ማን ኪሳችሁ እንዲሞላላችሁ፣ ማን ማይዳችሁን እንዲሞላላችሁ ነው የምትጠባበቁት? ወደ እግዚአብሔር መለመን፣ እግዚአብሔርን ተስፋ ማድረግ በፍጹም ይቀረናል። ክርስቲያኖች ይቀረናል። ብዙዎቻችን ሰው ነው የምንጠብቀው። ለዚህ ነው የዘገየብን። አያችሁ ታምራቱ አዘገየ ነው። እግዚአብሔርን ጨምረ ነው እኛ ህይወት ውስጥ እግዚአብሔር ስራ እንዳይሰራ አዘገየ ነው። ያውም እኮ የድህነቱ ስፍራ ላይ ቆመን እኮ ነው። አይታችሁታል። ይሄ ሰው እኮ መዳን የዘገየበት 38 ዓመት ሙሉ ምን ሆኖ እንደሆነ ታውቃላችሁ? ርቀቱ ሰዎች ድህነት ከሚደረግላችሁ ታምራት ከሚደረግበት ስፍራ እኮ ርቀቱ ያን እርምጃ ነው። ከዛ እዚህ ድረስ ማን አመጣው? በእውነት ማን አመጣው? ከዚች አንስቶ ውሃው ላይ ሲጨምረው ዘንድ ሰው እንዴት አጣ? አይገርማችሁ? ይሄማ በጣም ነው የሚያስተምረን ክርስቲያኖች። ሰው የምትጠብቁ ሰዎች አቁሙ፣ በሞት አቁሙ። እግዚአብሔርን ጠብቁ፣ እግዚአብሔርን ተስፋ አድርጉ። እናንተን ሊጎበኝ የሚመጣባት ቀን እንዳለች አስቡ። ያን ጊዜ እግዚአብሔር ለእናንተ ያሰባትን ማዳን ያደርጋታል። ለእናንተ የመዳን ቀን የምትመጣበት ጊዜ እንዳለች ብቻ አምናችሁ ተዘጋጅታችሁ መኖር ነው የሚጠበቅብን ክርስቲያኖች። ባይሆን ምን ነገር ተስፋ ማድረግ አለብን መሰለኝ? እንደ ሌሎች ሰዎች ይሄ ሰውዬ በጣም ደስ የሚለው ደግሞ ትልቁ ደግነቱ እንደሆነ ታውቃላችሁ። ይሄ ሰው እንደ ሌሎች ሰዎች በሽተኛ ፍለጋ አልሄድም ማለት ባለመድኃኒት ፍለጋ አልሄድም። ምናልባት ገንዘብ አልቁም እንደሆነ አልተጻፈልንም፣ ግን ባለመድኃኒት ፍለጋ አልተቅበዘበዘም። እዚሁ መጥቶ ነው የወደቀው። በቃ እዚህም መጥቶ አቀማመጡ ልዩ ቢሆንም ማለት ነው እዚህም መጥቶ የተቀመጠበትን ዓላማ ቢረሳም እግዚአብሔር ያድነኛል ብሎ መጥቶ ሰውን ተስፋ ቢያደርግም ግን እዚህ መምጣቱ መልካም ነገር ነው። ያቺ ሴት ታስታውሳላችሁ፣ በማቴዎስ ወንጌል ምዕራፍ 9 ላይ ያለችው እቺ ደም ይፈሳት የነበረችው ሴት እኮ ብላ መጨረሻ ላይ እኮ ነው ገንዘቧ ሲያልቅ በቃ በሽታዋም እንደገና ሲጨምርባት እኮ ነው በቃ የልብሱን ጫፍ የዳሰስኩ እንደሆነ እድናለሁ ብላ መጣ። ያ ሁሉ ነገር የተደረገላት ከዛ በኋላ ተመልከቱት። ግን እሱ ይሄን አላደረግም። ያ ማለት ምንድነው? ወደ ባለመድኃኒቶች እየሄደ ጊዜውን አላባከንም ማለት ነው። መልካም ነበር እኮ ጊዜያችሁን አለማባከናችሁ ክርስቲያኖች።
ስትዘምሩ ነው ያደጋችሁት፣ ስትማሩ ነው የኖራችሁት፣ በመቅደስ ነው ያደጋ። ለዕጣኑም ለማይጠንቱም ለጸሎቱም እኮ እንግዳዎች አይደለንም ክርስቲያኖች አይደል? ከመልመዳችን የተነሳ እኮ አቋቋም መምህር ነው የምንመስለው አይደል? ማህሌቱ ሲባል አብረን እንጮሃለን፣ ቅዳሴው ሲባል ተሰጥኦን በደንብ ከአንድ ዲያቆን በተሻለ አቀላጥፈን እንቀበላለን። በቃ ከማን ቀጥሎ ማን እንደሚመጣ እንኳን ቃል እግዚአብሔሩን በድርድር ይዘነዋል። ቅስናው ስለሌለን እንጂ እኮ ኪዳኑንም እኮ በቃላችን እንለው ነበር አይደል? ግን ወገኖች ምን እንደጎደለን ታውቃላችሁ? እግዚአብሔርን እኛ ህይወት ውስጥ ስራ እንዳይሰራ ምን እንዳዘገየው። ለትዳር ልባችን ከቆረጠ ከተመኘን ብዙ ጊዜያችን ነው፣ ግን ትዳር ዘገየብን። ለሀብት ልባችን ከቆረጠ ልባችን ከተመኘ ከከጀልን ስንት ጊዜያችን ነው፣ ግን ሀብቱ ዘገየብን። በቃ ለሹመት ከከጀልን ከለመን ስንት ጊዜያችን ነው፣ ግን ሹመቱ ዘገየብን። እንዲህ ያለ የምንሻቸውን ነገሮች ሁሉ እግዚአብሔር እንዲሰጠን እንዲያከናውንልን ከተመኘን በጣም ረጅም ጊዜ ሆኖናል፣ ግን ዘገየብን እግዚአብሔር። ለምን ካላችሁ በመካከል አመጣጣችን መልካም ሆኖ ግን ዋጋ የሚያሰጥ አመጣጥ አልሆን ብሎ ማለት ነው፣ ፍጹም አልሆን ብሎ ማለት ነው። ተመልከቱት። አለመቅበዝበዛችንማ መልካም ነበር። አሁን በጭፈራ ቤቱም አንታማም፣ እውነት ለመናገር በመጠጡም አንታማም፣ በስካሩም አንታማም። ከአንዲቱ ወደ አንዲቱም ስንቅበዘበዝ አንያዝም ይሆናል። የምንከሰስበት ኃጢአት ብዙም እንብዛም ሊሆን ይችላል። ግን ደግሞ ምን ጎሎናል? ሰውን ተስፋ እናደርጋለን። ይችን አለቅነት እኮ ያገኘዋት ዘመዶችን ነገሌ ይስላሉ እንላለን። ገብቷችኋል? ችግራችን እሱ ነው። ይችን ቦታ እኮ ያገኘዋት ነገሌ ደርሰውልኝ ነው እንላለን። ችግሩ እሱ ነው። እሱን እንድናረቅ እግዚአብሔር ይፈልጋል። እግዚአብሔር ቤተሰቦች ለዚህ ነው የዘገየው የሚለው ነው።